ዛሬ በሶሻል ሚዲያ ላይ ሲዘዋወር አግኝቼ ያነበብኩትን አንድ ነገር ላካፍላችሁ። ታሪኩ እንዲህ ነው። አንድ የማወቅ ጉጉት ያለው ተማሪ መምህሩን እንዲህ ሲል ጠይቃቸዋል። መምህር፣ እኔ በጣም በተደጋጋሚ ብዙ ጊዜ መጽሐፍ አንብቤያለሁ፣ ግን የማነበው መጽሐፍ ላስታውሰው አልቻልኩም። ማስታወስ ካልቻልኩ ደግሞ የማንበብ ትርጉሙ ምንድን ነው ሲል ይጠይቃቸዋል። መምህሩ ምንም መልስ አልመለሱለትም፣ ዝም አሉት። ታዲያ በሌላ ጊዜ ከአንድ ወንዝ ዳርቻ አብረው ቁጭ ብለው ሳሉ መምህሩ ተማሪውን ሂድና በዛ ባሊ ውሃ ቅዳና አምጣልኝ፣ ውሃ ጠምቶኛል ብለው ይልኩታል። ተማሪው ደግሞ እሺ ይልና ያንን አሮጌ ባሊ አንስቶ እያየ መምህር ዛሬ ምን ነካቸው? በዚህ አሮጌ ባሊ እንዴት ውሃ ቅዳ ይሉኛል ይላል። ነገር ግን ትእዛዛቸውን ለመፈጸም ሲል እሺ ብሎ ባሊውን ይዞ ወደ ወንዝ ይወርዳል። በተደጋጋሚ 2-3 ጊዜ ለመቅዳት ይሞክራል። አሁንም ይሞክራል፣ አልይዝ ይለዋል። ባሊው በተደጋጋሚ ይሞክራል፣ አልይዝ ይለዋል። ቀዳዳዎቹም በጣቶቹ ሸፍኖ አሁንም ውሃ ለመቅዳት ይሞክራል። ነገር ግን ባሊው አልይዝለት ሲለው ብስጭት ሲልና በመናደድ ተመልሶ መምህሩ ጋር ይመጣና ባሊውን መምህሩ እግር ስር ከወረወረ በኋላ መምህር ውሃው መቅዳት አልሆነልኝም፣ በቃ አልቻልኩም ሲል አይዞ አልሆነልኝም፣ አልተሳካልኝም አትበል ይሉታል። እስኪ ዞር በልና ባሊውን ተመልከተው አሉት። ባሊውን ዞር ብሎ ሲመለከተው ባሊው እንደ መጀመሪያው አይደለም። በተደጋጋሚ ውሃ ለመቅዳት በሞከረበት ጊዜ ላይ ባሊው ራሱ እየታጠበ በውሃው ታጥቦ ጽድት ፍክት ብሎ አዲስ መስሎ ነበር ያገኘው። አየህ፣ ማንበብ ለማስታወስ ብቻ አይደለም። የተዘነጋ ቢመስልንም የረሳነው ነገር ቢኖርም ችግር የለውም። አየህ፣ ስታነብ አይምሮህ ይታደሳል፣ መንፈስህም ይታደሳል። ሐሳቦች በኦክሲጅን የተሞሉ ናቸው። አየህ፣ ማስታወስ ባትችልም በማንበብህ ከውስጥህ ወደ ውጭ መተንፈስ ትችላለህ አሉት። የማንበብም ዋነኛው ዓላማ ይህ ነው ሲሉ አስረዱት። መጽሐፍት የሚነበቡት ትውስታን ለማዳበር ብቻ አይደለም፣ ይልቁንስ የልብህን ብርሃን አብርተህ ነገ የተሻለ እይታን ለማግኘት እንዲረዳህ ነው ሲሉ ማስተማሩት። ይመቻችሁ።